አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሙኢማን ቤተሰቦች ሰላም ናችሁ? እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። በድጋሚ በሁለተኛ ቪዲዮ መጥቻለሁ ማለት ከቸች ብያለሁ። እንግዲህ ያው ሰብስክራይብ እና ሼር ማድረጋችሁን አትርሱ። አበረታቱኝ። አዲስ ቻናል ነው የከፈትኩት። ያው አበረታቱ እላችኋለሁኝ። ሼር አድርጉልኝ ጓደኞቻችሁ እና ምንድን ነው ይዤላችሁ የመጣሁት ዛሬ ደግሞ ማለት ነው ረመዳን ያው እንግዲህ ከተፈታ እንግዲህ ወር ሊሆነው ነው። እኔ ያህልም አልቀረው እንግዲህ አንድ 7-8 ቀን ነውና እናም ረመዳን ማሻአላህ ያኔ ሰዎች ፊጥራ አስፈጥሩ ነበር ማለት ነው። ታምር ሽሬክ ዘባዲ ምናምን እያረጉ እየቋጠሩ ማለት ነው። ታምር ለራሱ ሙጭቅና 7 ሀባት ምናምን የሚይዙም ፕላስቲኮች አሉ። ሽግ ማለት በእነዛ እያረጉ ሰደቃ ይሰድቃሉና በጣም ታምራላቸው ማሻአላህ። ፍሬዘራቸው ማሻአላህ ትልቅ ብዙ ነው። ቆይ ያሳያችኋለሁ ማለት ነው። እና ፍሬዘር በጣም እኔ እንደውም አላቸው መሰለኝ መዝራዕ ምናምን ማለት ነው። ኢንሻአላህ ሀብታም ናቸው። እናም ምን ልላችሁ ነው በጣም ፕላስቲክ ለኛም በየነገው ያኔ መሰለን በየነገው ስናፈጥር አንድ ኡልባ ሳንዲ ያለ ፕላስቲክ ማለት ነው። እቺ ፕላስቲኳ ትወጣለች ለኛ በየነገው 30 ቀን 30 ሀባ በሉት። ከዛ ለምስኪኖች የሚታደለው ይሄ ይዘረገፍና በትናንሽ ፕላስቲክ ነው እንትን የሚሸነሸነው ማለት ነው። እና ያው ምን ልላችሁ ነው እያጠብኩ ነው ማለት ነው። እንግዲህ ታምሩ እየደረሰ አይደለም በኋላ ሲያሚያቻኩሉኝ ብዬ ሴትዮ ስለተሳፈረኝ በኋላ በጣም ታጣዲፈኝ ብዬ ስራ ስለሌለኝ ላጣጥብ ብዬ እንግዲህ አሁን ይሄው እዚህ እንዲህ አድርጋለሁ። ደርድር እያጠብኩ ነው። ይሄው ሃይሄም ይሄው አጥቤ እንደዚህ እያደሸፍኩኝ እያደረቅኩኝ እንደዚህ እያኖርኩ ነው ማለት ነው። እሺ ከዚህ ደግሞ ያው እየታጠበ ነው ማለት ነው። ገና ወደ 5 ኪስ የዙባላ ኪስ አለ የታሰረ ማለት ነው። ወደ 5 ኪስ ይሄን እያጠብኩ ነው ማለት ነው። እና እኔ መስራሉ ላይክ ሰብስክራይብ ሼር አድርጉ አበረታቱ። አሁን እንግዲህ ይሄን ነው የምንሰራው የመዳም ቅመሞች ሌላ ነገር ስራ ስለሌለ ጽዲያት ነው። ምግብ አልሰራም። ምግብ እንዲያላስታውቅላችሁ የምሰራው ነው ዙሮ ማስታውቀው ምን ላስታውቅ እና ተላጃውን ምንድነው የሚባለው ፍሬዘሩን ባሳያችሁ ደስ ይለኝ ነበር። የሰው ቤት ማሳየት ሐራም ነው። ሴትዮ ማፈቅድልኝም ፍሬዘሩ ብታው ሰው ይቀብራ 2 3 4 5 ሰው አነባብሮ ይቀብራል። ምንድነው የሚባለው እዚህ ቢላም ሸተረሽ ይቆጠራል የሚባለው ይቆጠራል ይቀብራል እያልኩ መጣሁ። አስተፍራላ መቼም ሀገር እናም የፍሬዘሩ አረዛዘሙ ብዬ ነገራችሁ ሀብታም ናቸው መሰለኝ ማለት ነው። እና ሰብስክራይብ ሼር አበረታቱኝ እሺ። አሞ ኢማን ነውት አይ እንዲህ ደርድሬ ማለት ነው። ይሄንም ለራሱ እየፈራሁ ነው ማቀረ ምግብ አልሰራም። ምግብ እንግዲህ ምን ይሸራረጋለሁ? እሺ ምን ይልሰራ በምን እና ምን ይመስላል ያበረታታችሁ እንግዲህ ምንቱን እየለቃቀምን ነው እንግዲህ ኢንሻአላህ የበለጠ ደግሞ ኸይር ስራ ምን እንሰራለን አርጎልን ማለት ነው። እና ይሄን ይመስላል ሀባይቢ ጠብጠብ አድርጌ መዳም የሚል ተሳፍራለች የለችም። ይሄን እንዲህ አድርጌ ጠብጠብ አድርጌ ነሽፌ በኪስ ስር አደርግላችኋለሁ። ታምሩ እየደረሰ ስለሆነ እንግዲህ 4 ወር 5 ወር ቢለቀም አያሸግርም ማለት ነው። ብድግ አድርጌ እሰጣለሁ። የማይቀር ነገር ማሞዛረጥ ማለት ነው። እና ይሄን ሳውዶችዬ ግን እኮ እንደዚህ ነው ቢቀር ደስ የሚለው ብሏል ዩቲዩብ ሲሰራ። ይሄ ደግሞ ቆይ ጋዋ እየሰራሁ ላሳያችሁ። አይ ደግሞ ጋዋ እየተሰራ ነው። ላይክ እያደረጋችሁ አበረታቱኝ። ጋዋ እየሰራሁ ነው አሁን ለልጄ ልበላችሁ እንጂ የብሩ ልጄ ማለት ነው። ምን ይመስላል ሀባይቢ እና አበረታቱኝ። ላይክ እያደረጋችሁ በላይክ ገጨት አድርጉኝ። ሰብስክራይብ በአዲሱ ቻናሌ ማለት ነው። እሺ ይሄ የተደረደረው እኔ ሴትዮት ፈቃደኛ ስላሌለ ነው እንጂ ብዙ የሚቀራረጥ ነበረ፣ ግን ፈራለው ማለት ነው ሀባይቢ። ይሄ እናም ላይክ እያደረጋችሁ እናም ጋዋዬም እየተከተከተከ ያለ ነው ተከተከተከ ያለ ነው። አሁን ይሄን ቢያውረን ነው የሚሉት